አሳያችኋለሁ። ወንድሞቻችን ነቅተው እየጠየቁ ነው። ምን እየተፈጠረ ነው? ግራ አጋብታችሁናል እያሉ እየተናገሩ ነው። ላሳያችሁ። ስለዚህ ክርስቶስን ልብ ውስጥ አለመክተት እየተሰራባቸው ነው። ክርስቶስን እንዳያምኑ እየተደረጉ ነው። እንዴት ላሳይ? እኔ ማርያምን የካዱ የሚባል ነገር ነው መሰማውና እኔ ራሱ ግራ ይገባኝ ነበር፣ ግን እመልሳለሁ። መካድ ማለት ማርያምን ቅድስት ድንግል ማርያምን እናት አይደለችም ብሎ መናገር ክህደት፣ ያ ብቻ ነው። ሌላ ክህደት አለ ብዬ አላስብም። እና የጠላት የዲያብሎስ ስትራቴጂ የሟርት የድግምት መንፈስ ወደሱ የሚወረወር የጨለማ አሰራር የሟርተኛ መናፍስቶች የጥንቆላ መንፈስ የደጋሚ መንፈስ በኢየሱስ ስም አሁን ካንተ ላይ የተነሳ ይሁን። በኢየሱስ ስም ይነሳ። በክርስቶስ ኢየሱስ ስም ካንተ ላይ ይነሳ። በኢየሱስ ስም ልጆች በደም ይሸፈኑ። ያንተ የሆነ ነገር በክርስቶስ ደም ይሸፈን። ቤትክ ላይ የደም ምልክትን አደርጋለሁ በኢየሱስ ክርስቶስ ስም። በክርስቶስ ደም ከበር ሆናቸዋል። ብዙ ጊዜ አሁን እኔ አንድ የፕሮቴስታንት አንድም ቀን ዮኒ ማኛን ሪፖርት አድርጉበት ሲል ሰምቻለሁ። አንድም ቀን ሙስሊም ያስደርጎኛል፣ ኦርቶዶክስ ያስደርገኛል፣ በየጊዜው ፖለቲከኞች ያስደርጉኛል። ለአንድም ቀን አንድም ጴንጤ የዮኒ ማኛን ፔጅ ሪፖርት አድርጎ አላለም። ይኸው ምስክር ናቸው። እንኳን ሰላም መጣሽ። እንኳን ደህና ቆየኸኝ። እንዴት ነህ? ክብር ለኢየሱስ ይሁን። እንዴት ነህ? አሜን አሜን አሜን። ለረጅም ጊዜ እንግዲህ ሳትታክቺ ምን ሳትይ ለብዙ ዘመን ከኔ ጋር እያወራሽኝ እየመከርሽኝ በርታ እያልሽኝ ያቆየሽ እህቴ ነሽ እና እጅግ አድርጌ አመሰግናለሁ። ደጋግሜ ነገር ተናግሬያለሁ። እኔ ያበረቱኝ ወዳጆቼን በርታ የሚሉኝ ሳጠፋ የሚመክሩኝን ወንድምና እህቶቼን እጅግ አድርጌ ማከብር ማመሰግን ሰው ነኝና በጣም አድርጌ ነው ስለ አንቺ እግዚአብሔር ማመሰግነው። ስለዚህ አንቺ እንግዲህ ጸሎት አድርገሽ ወደ ዝግጅታችን እንሄዳለን። ወገኖች በሙሉ ኮፒ ሊንክ በማድረግ ታፕታፕ በማድረግ እንትናችንን ሁሌ ስለ ክርስቶስ እንማርበታለን፣ እንባረክበታለን። ይህን እናደርጋለን። ተባረኪ። ኢየሱስ ስሙ ይባረክ። ይሁንዬ በጣም ደስ ብሎኛል። በጣምም ስሜታዊ ነኝ። ደስ ኢየሱስ ጌታ ስለሆነ የእሱን ጌትነት ጌታ ስሙ ይባረክ። እግዚአብሔር ስላገኘክ፣ እግዚአብሔር ስለወደደክ፣ እግዚአብሔር ስለመረጠ እጅግ አድርጌ እግዚአብሔርን አመሰግናለሁ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ስለሚል እግዚአብሔር ደግሞ እንደ ሐሳቡ ስለጠራክ፣ እንደ ሐሳቡ ስለወደደክ ዛሬ በእውነት በሰማይ በሄቨን ስላንተ ትልቅ እልልታ እየተደረገ ነው። እልፍ አላፍት መላእክቶች ስላንተ በጣም ተደስተዋል፣ ተደንቀዋል። ምክንያቱም አንድ ነፍስ ወደ እነሱ ስለተጨመረ እና ስላንተ ደግሞ ጌታ ኢየሱስ ክርስቶስ ግድ ስለሚለው አንዱ የጠፋው ልጁ ስላገኘ ጌታ ዛሬ በጣም ትልቅ እልልታ ትልቅ ደስታ እንዳለ ይሰማኛልና በጣም ስሜታዊ ሆኛለሁኝ። የእውነት በጣም ስሜታዊ ሆኛለሁ። ጌታ ስሙ ይባረክ። ይሁንዬ አንተን እግዚአብሔር ፈልጎ ስላገኘክ ጌታ ኢየሱስ ክርስቶስ ስለሚወድክ አንዳንድ ሰዎች ዛሬ እስልምናን ተቀብለዋል፣ ትናንትና ኦርቶዶክስ ነበረ፣ ትናንት እንደዚህ ነበረ ይላሉ። እኔ ሆሊ ስፒሪት መንፈስ ቅዱስ ሲያስረዳኝ ነበርና ይሄ የሆነበት አንደኛው ምክንያት ጌታን ስለምትፈልግ ነው። ኢየሱስን እውነተኛው ማን ነው፣ እውነተኛው የቱ ጋር ነው ብለህ ስትፈልግ ስለነበረ ነው። ይሄ ክርስቶስን የማወቅ ካለ ጉጉት አንጻር ነው። አሁን ግን እዛም አይተኸዋል፣ እዛም አይተኸዋል። እውነቱ አንድና አንድ ጌታ ኢየሱስ ክርስቶስ እንደሆነ አውቀሃል። አለቀ በቃ እንጂ ምንም ፈልገህ አይደለም እዛና እዚህ ስትል የነበረው። እውነትም መንገድም ሕይወትም የሆነውን ክርስቶስ ኢየሱስን ለማግኘት ነው። ትልቁ ጥበብ ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ እንደ ግል መድኃኒት አድርጎ መቀበል ቀላል ነገር አይደለም። መድኃኒት ክርስቶስ ኢየሱስ ብቻ ነው። ከሱ በቀር መድኃኒት የለም። ክብር ለኢየሱስ ይሁን። ኢየሱስ ስሙ ይባረክ። ሃሌሉያ። እስቲ እጆቻችህን ዘርጋ፣ ዓይንህን ጨፍነህ ወደ እግዚአብሔር እያየ ሃሌሉያ ሃሌሉያ። መንፈስ ቅዱስ ጌታ ኢየሱስ ሆይ በል። ጌታ ኢየሱስ ሆይ እወድሃለሁ። በሞትህ ሕይወትን ሰጥተኸኛል። ዛሬ አንተን ኢየሱስ ክርስቶስን
አንተን ኢየሱስ ክርስቶስን በአደባባይ ልቀበልህ ስምህን ላውጅ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ በብዙ ህዝብ ፊት እጄን ዘርግቻለሁ። ከዛሬ ቀን ጀምሮ ልጅህ አድርገኝ ስሜንም በሕይወት መዝገብ ላይ አኑርልኝ። ከዛሬ ቀን ጀምረህ ልጅ ስላደረከኝ ስሜንም በሕይወት መዝገብ ስለጻፍክልኝ አመሰግንሃለሁ። ሰይጣንን ዓለምን ትራዋን በጌታ በኢየሱስ ክርስቶስ ስም እክዳለሁ። አንተን ኢየሱስ ክርስቶስን በሕይወቴ ውስጥ ሾሜሃለሁ። ከዚህ ቀን ጀምረህ ልጅህ ስላረከኝ አመሰግንሃለሁ። የእግዚአብሔር ልጅ ኢየሱስ እንደሆንክ ለዓለም አውጃለሁ። እናገራለሁ። ይኸው እጆቼን ዘርግቼ ተንበርክኬ ወደ አንተ መጥቻለሁ። በጌታ በኢየሱስ ስም አመሰግንሃለሁ። እኔ ልጸልይ እዛው እንዳለ የዘላለም አምላክ እግዚአብሔር የናዝሬቱ ኢየሱስ ዛሬ ወንድሜን የወኔን ስለተቀበልከው በቤቱ ውስጥ ስለጠራኸው ስለምታኖረው እግዚአብሔር ልጅ ኢየሱስ ዛሬ እልፍ አላፍት መላእክቶች በፊት እልል ስላሉ ስላሸበሸቡ እግዚአብሔር ሆይ በልጅ በኢየሱስ ስም አመሰግንሃለሁ። ጌታ ሆይ የሱ የሆኑትን በአጠቃላይ ልጆቹን፣ ሚስቱን የሱ የሆነውን ሁሉ በኢየሱስ ክርስቶስም እንድትጠብቅ ፕሮቴክት እንድታደርጋቸው በደም እንድትሸፍን እንድትሰውራቸው እርግማን የሰዎች አንደበት የክፉ ሰዎች ቃላትን ሁሉ በክርስቶስ ኢየሱስም እንድትሰብር ከሱ ላይ እንድታነሳ ያ ደምህ ዕለት ዕለት ፕሮቴክት እንዲያደርጋቸው ያ ትኩስ ደምህ ዕለት ዕለት እንዲጠብቃቸው በጌታ በኢየሱስ ስም እኔ ጸልያለሁ። የትኛውም የጠላት የዲያብሎስ ስትራቴጂ የሟርት የድግምት መንፈስ ወደሱ የሚወረወር የጨለማ አሰራር የሟርተኛ መናፍስቶች የጥንቆላ መንፈስ የደጋሚ መንፈስ በኢየሱስ ስም አሁን ካንተ ላይ የተነሳ ይሁን። በኢየሱስ ስም ይነሳ። በክርስቶስ ኢየሱስ ስም ካንተ ላይ ይነሳ። በኢየሱስ ስም ልጆች በደም ይሸፈኑ። ያንተ የሆነ ነገር በክርስቶስ ደም ይሸፈን። ቤትክ ላይ የደም ምልክትን አደርጋለሁ በኢየሱስ ክርስቶስ ስም። በክርስቶስ ደም ከበር ሆናቸዋል። የትኛውም ቀስት አያገኝህም። የትኛውም ሟርት አያገኝህም። በስምህ የሚሟርቱ በስምህ የሚደግሙ ፎቶህን ይዘው የሚሟርቱ የሚደገም ድግምት ሁሉ አንተ ላይ ላይሰራ በክርስቶስ ኢየሱስ ደም ዛሬ ድግምታቸውን ሟርታቸውን የናዝሬቱ ኢየሱስ አፍርሶታል። በኢየሱስ ስም የፈረሰ ይሁን። የተቆጣ መንፈስ ወደ ኢየሱስ መጥቷል። ከክርስቶስ ጋር ተቀላቅሏል። ይሄን ጌታን ተቀብሏል ብሎ የተቆጣ መንፈስ ቢኖር ቆይ ብሎ የሚዝት መንፈስ ቢኖር እቀርመዋለሁ። በኢየሱስ ደም ስራው የፈረሰ ይሁን። የሚጠነቁል የጥንቆላ መንፈስ ቢሆን የፈረሰ ይሁን። የድግምት ኃይል ቢሆን የፈረሰ ይሁን። በኢየሱስ ደም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ወንድሜን በክርስቶስ ደም ስለሸፈንከው አመሰግንሃለሁ። በቤት ውስጥ አስተምረው። የቃልህን ብርሃን ግለጽለት። መንፈስ ቅዱስ በሁሉ ክብር ላንተ ይሁን። እልልታና ዝማሬ ዛሬ ባንተ ዘንድ ስለተሰማ እናመሰግንሃለን። በጌታ በኢየሱስ ስም አሜን። አሜን። የስርጭት እየተተኮሰልክ ነው። በደንብ ተኩሱለት። ሃሌሉያ ኢየሱስ ርችት ተኩስለት። የስ ሃሌሉያ። ኧረ ተው ጴንጤዎች በደንብ ሃሌሉያ። ኢየሱስ ስሙ ይባረክ። ኢየሱስ ስሙ ይባረክ። ዋው እኔ ምን ልበል? እሰይ ባካችሁ በደንብ ጊፍት በጊፍት አድርጉት ለወንድሜ ባካ
በቃ ምን ልሆን? ኢየሱስ ይባረክ። ሃሌሉያ። በደንብ አድርጋችሁ ወገኖቼ፣ እኔ በጣም ደስ ብሎኛል። ፍቅራችሁን ግለጹለት። በቃ ዛሬ እስቲ በእውነት አሳዩኝ። በቃ ማየት ፈልጋለሁ። ታንኪዩ። ኢየሱስ ስሙ ይባረክ። ሃሌሉያ። ኢየሱስ አገኘው። ዮኒ ገንዘብ ምናምን ነገር መደበቅ ከፈለክ መጽሐፍ ውስጥ አስቀምጠው ይባላል። በጣም ማለት እጅግ ከባድ ነገር፣ ከባድ ስድብ ነው። በአንድ ወቅት የሰማሁትን አንድ ያነበብኩትን አርቲክል ላይ አባትየው በልጁ ግራጁዌሽን ቀን ልጁ በጣም ትልቅ ነገር ኤክስፔክት ያደርጋል። ልክ አሁን በግራጁዌሽን 18 ዓመት ሲሞላቸው ምናምን እንደሚደረገው እና ለመጀመሪያ ጊዜ እንዳውም ምን ልግዛልሽ ብዬ 16ኛ ዓመቷን ልጄ ስታከብር ከትናንትና ወዲያ ጠየኳትና ራሷ እንድትናገር፣ ሌላ ጊዜ እኔ ገዝቼ ነበር የምሰጣት። አሁን ግን ስዊት 60 የሚባል ኤጅ ላይ ስትደርስ ከእናንተ የወሰድኩት እንግዲህ እንደ ገበሬነቴ ምንም የለም እና ከእናንተ የተቀዳ ነገር ነውና ምን ልግዛልሽ ስላት ይሄንን ግዛልኝ አለች። አሁን ለትምህርት ቤቴ ላፕቶፕ ያስፈልገኛል፣ ይሄንን ያስፈልገኛል ምናምን አለች። ከዛ አይቻት እውነትም አድጋለች አልኩኝ። አሁን ማንበብ ትፈልጋለች፣ አሁን መጽሐፍ ትፈልጋለች። እና ለልጁ ሰውየው የግራጁዌሽኑ ቀን ሲደርስ ልጁ መጥቶ አባቴ በጣም ትልቅ ጊፍት ነው የምፈልገው ካንተ ይለዋል። እና ግራጁዌሽኔ ቀርቧል፣ ትልቅ ስጦታ ግን እፈልጋለሁ ይለዋል። በየቀኑ እየመጣ ትልቅ ስጦታ እፈልጋለሁ አባቴ ይለዋል። የግራጁዌሽኑ ቀን አባት አንድ የታሸገ መጽሐፍ ቅዱስ ይዞ መጣና ለልጁ ሰጠው። ልጁ አበደ፣ ጮኸ፣ አዋረድከኝ በጓደኞቼ ፊት፣ ይሄንን አሮጌ መጽሐፍ የጥንት መጽሐፍ ትሰጠኛለህ፣ ሲቪላይዝድ በሆነ ዓለም ላይ የኖርኩኝ ብሎ መጽሐፉን ወረወረ። ከዛ በኋላ እናትየው ተቀበለች፣ ያዘችለት እና ቤት ወሰደችለት። አባቱን ዳግመኛ ላይህም ብሎ አዘነበት። ከዛ በኋላ ከጥቂት ጊዜ በኋላ አባትየው ሞተ። አባትየው ከሞተ በኋላ ልጅ ወደ ልቡ ተመልሶ የአባትየው የነበሩ ዕቃዎችን ቼክ ሲያደርግ ድንገት አባትየው ለግራጁዌሽኑ የሰጠው መጽሐፍ ቅዱስ ሼልፍ ላይ ተቀምጧል። እስኪ የሰጠኝን ነገር ምን ጽፎበት ይሆን ብሎ ሲከፍተው በጣም የፍቅር ልዩ ደብዳቤና ቼክ ልጁ ያለ አስቦት የማያውቅ አይነት ገንዘብ የተቀመጠበት፣ በቅርቡ ትሞታለህ ብሎ ሐኪም ስለነገረኝ ይሄንን ነገር እንደ ኃላፊነት ይሄንን ንብረት ይሄን ገንዘብ አስተዳደር የሚል ጽሑፍና ቼክ እዛ መጽሐፍ ቅዱስ ውስጥ አለ። በጸጸት ልጁ አበደ። ምን አለ አትሊስት ታግሼ ከፍቼ ቼክ ባረኩት። አትሊስት ምን አለ አባቴን በዛ ሁሉ ፊት ያዋረድኩት። ምን አለበት ክብር ሳልሰጠው አባቴ ባይሞት። ምን አለበት ጥቂት ደቂቃ ብታገስ። ጸጸት የልጁን ጭንቅላት ቢደበድበው ሊመልሰው አልቻለም። አሁን እግዚአብሔር ሀብትን፣ መዳኛን፣ ክብርን፣ ፈውስን፣ ዘላለማዊ ሕይወትን፣ እውነትን፣ የማንጸጸትበትን የውሳኔ እውነት፣ ክብር እዚህ ውስጥ አስቀምጦ መንግስተ ሰማያትን፣ ዘላለምን፣ ራሱን መንግስተ ሰማያት ስንል የሚብለጨለጭ ከተማ ምናምን ነው ሰው የሚያስበው ካለው ከድህነት ሜንታሊቲ ከምናምንም ተነስቶ ጭምር እግዚአብሔር ያለበት መገኛ ማለት ነው። ከእግዚአብሔር ጋር ለዘላለም መኖር ማለት ነው። ይህን ሁሉ ነገር እዚህ ውስጥ አስቀምጦልናል። ጥቂት ታግሰን በቀን 1 ምዕራፍ ብናነብ፣ 2 ምዕራፍ ብናነብ ከኢየሱስ እንማራለን። ከኔ ተማሩ እንዳለ
ከእርሱ እንማራለን። ከእርሱ የተማረ ደግሞ አይወድቅም። ከእርሱ የተማረ አያፍርም። ከእርሱ የተማረ አይሸማቀቅም፣ አይጸጸትም። አንድ መዝሙር አለኝና ምርጫዬ ትክክል ነው፣ እኔ አልተሳሳትኩም፣ በመረጥኩት ጌታ አልተጸጸትኩም። ከክብር ወደ ክብር በክብር ይመራኛል፣ የእግዚአብሔር ምሕረቱ ቀኙ ደግፎኛል፣ ብቃቴ ሆኖኛል። ምርጫዬ ትክክል ነው፣ እኔ አልተሳሳትኩም፣ በመረጥኩት ጌታ አልተጸጸትኩም። ከክብር ወደ ክብር በክብር ይመራኛል፣ የእግዚአብሔር ምሕረቱ ቀኙ ደግፎኛል፣ ብቃቴ ሆኖኛል። የማንጸጸትበት ውሳኔ የምንሰራበት ከፈት አድርጎ ብቻ ማየት ነው። በትንሹ እኔ የትም ቦታ ላይ ስሆን አነባለሁ። ስለማነብብ በዚህ ዘመኔ እንግዲህ ወደ 30 መጽሐፍ ነው የጻፍኩት። አሁን በቅርቡም የማስመርቀው መጽሐፍ አለ፣ ሴክሬት ኦፍ ኤክሰለንስ የሚል የልቀት ምስጢር የሚል አለ። ይሄ ሁሉ መጽሐፍ የወጣው ከዚህ ውስጥ ሳይሆን ከዚህ ውስጥ ነው። ሪሶርስ ነው። መጽሐፍ ቅዱስ ትሬዠር ነው። የላይፍ ፓተርን ነው። ስለ ቤተሰብ፣ ስለ ልጆች አስተዳደግ፣ ስለ ሜሬጅ፣ ስለ ጉድ ገቨርናንስ፣ ስለ ሊደርሺፕ፣ ስለ ፖለቲክስ፣ ስለ ዓለም ጅማሬ፣ ስለ ኔቸር፣ ስለ ዓለም ፍጻሜ፣ ስለ ወንድነት፣ ስለ ሴትነት። የእግዚአብሔር አይምሮ በሰው ቋንቋ ማለት ነው መጽሐፍ ቅዱስ። የእግዚአብሔር አይምሮ በሰው ቋንቋ ማለት ነው። ስለዚህ to know and to understand the mind of Christ, you need to know this book. ይህን መጽሐፍ፣ ይህንን ማንዋል ማግኘት እንደ እድል ሆኖብን እኛ ቶሎ ብለን ስልክም ስንገዛ ከማንዋል አንጀምርም። ችግራችን እሱ ከማብራት ነው የምንጀምረው። አበሻ ሜኑ ማንበብ አይወድም። ከምግብ ሜኑ ውጭ የምናነበው የለም። አታታሉ። አባታችን ትክክል ነው የተናገሩት። በጉልበት ነው ይቅርታ ያስጠየቃቸዋቸው። በጉልበት ነው። እመሰክራለሁ። አባታችን ትክክል ናቸው። ከጎናቸው ቆማል። ስሰድበኛል፣ ከስድብ አታልፉ። ሀቅ ግን እሳቸው ጋር አለ። የክርስቶስን ቤዝነት ለመጀመሪያ ጊዜ በድፍረት የተናገሩ አባ አቡነ ገብርኤል ይባላሉ። በድፍረት የተናገሩ ሊሰቀሉ ኦልሞስት የተፈረደባቸው ሊሰቀሉ ስል ስድባቸው የተሰደቡ ስድብ አግኝተው ቢገሏቸውም ደስ የሚላቸው ሰዎች አሉ። ያሳደዷቸው አሉ። ልክ ክርስቶስ እንደተሳደደው እኚህን አባት ማሳደድ ተጀመረ። ስለዚህ አባታችን ልክ ናቸው። ብዙ ጊዜ አሁን እኔ አንድ የፕሮቴስታንት አንድም ቀን ዮኒ ማኛን ሪፖርት አድርጉበት ሲል ሰምቻለሁ። አንድም ቀን ሙስሊም ያስደርጎኛል፣ ኦርቶዶክስ ያስደርገኛል፣ በየጊዜው ፖለቲከኞች ያስደርጉኛል። ለአንድም ቀን አንድም ጴንጤ የዮኒ ማኛን ፔጅ ሪፖርት አድርጎ አላለም። ይኸው ምስክር ናችሁ። ለአንድም ቀን አሁን የኦርቶዶክስ ወንድሞች ባለማወቅ ሪፖርት አድርጉበት ይላል። ግሩፕ ፈጥረዋል የኔን አካውንት ለማዘጋት። ምንም አላ ያደረግኩ ነገር ሙስሊሞች አድርገውታል፣ ፖለቲከኞች አድርገውታል። ያላደረገብኝ የለም። ግን ዋይ ብዬ ጠይቃለሁ። እንዲህ ጴንጤዎችን ያላብጠለጠልኩት ፓስተር የለም። ያላብጠለጠልኩት ምንም አይነት መልስ የላቸው። አንዱም ወጥቶ ከአቤል አቡና በስተቀር ላስላስ የሚያደርገኝ የለም። አቤል አቡናም ሲናገር በእንትን ነው ሰድቦኝ ምናምን አይደለም ያልኩትን እንዲህ ብሎ ነው የሚልስኝ። ከዛ ውጪ የሚመልሱልኝ አንዳቸውም ፕሮቴስታንት ነው። በጣም የሚደንቅ መገለጥ አለ እናንተ ቤት። መገለጥ ለካ አንዳንዴም ዝምታ መልስ ነው። አላቀውም ነበር እኔ
አንዳንዴ ለካ ዝም ማለት ራሱን የቻለ መልስ ነው። ይሄ አይገባኝም። አላውቅም። 15 ዓመት አፌን አመጥሙጬ ስልብ የነበርኩ ሰው ነው። በደንብ አድርጌ ምላሴን አንጠፍጥፌ ተጠቅሜባታለሁ። ለሳላስላስ በደንብ አድርጌ በእውነት ለካ ዝምታ መልስ እንደሆነ አሁን እየገባኝ፣ ከባድ መልስ ዝምታ መሆኑ በጣም ገብቶኛል። የሚያስደነግጥ ነገር ነው በእውነት። ኢየሱስ በውስጥ ሲኖር የኢየሱስ ስም ሲጠራ ትልቅ ፓወር እንዳለው የተረዳሁበት ጊዜ ነውና በጣም ደስ ብሎኛል። በጣም ከልብ እረፍት አግኝቻለሁ። ትልቅ ነገር ከላይ ሲወራ ምሕረቱ ወረደ በላይ የሚል መዝሙር አለና በጣም ገነነ በላይ ምሕረቱ ገነነ በላይ የሚል የሊሊ መዝሙር አለ። እንደው የምትችይው ከሆነ የምታውቂው ከሆነ ብትይልን በጣም ደስ ይለኛል። የበረከት አምላክ ታውቂዋለሽ? ሙሉን አላውቀውም። ኦኬ፣ ሌላ አንቺ የምታውቂው ደስ የሚልሽ ሊሊ በጣም ወደዋለሁ። ህይወቴ ላይ ተጽዕኖ ቁጥር ሰርተህ እሱም በሊንክ ኮፒክን ሊንክ እያደረጋችሁ ታፕታፕ እያደረጋችሁ አብዛኛው ኮመንት ደስ የሚል ነው። ተባረኩልን። አብዛኛዎቹ ስድብም እያየው አይደለም፣ ክበሩልኝ። አብዛኛው ኮመንት አስደናቂ ነው። ኢየሱስ የጠማው ማህበረሰብ እንደሆነ ተረድቻለሁ። ኢየሱስን ማወቅ የሚፈልግ ወንድምና እህቶች እንዳለው አይቻለሁ እና በጣም እየተደሰትኩ ነው። እንግዲህ ማህዬ ቅጥር ሰርተል የሚለውን እሺ ባይዘዌይ የእግዚአብሔር ቀን ነው ብዬ አምናለሁ። ይሄ ቀን ለእኛ አጋጣሚ ቢመስልም ይሄ ቀን በሰማይ ከዘመናት በፊት የታቀደች ቀን ናት። በዚህ ቤት ያላችሁት ወንድሞቼ እውነት እንደው እንደ ቀልድ ባታዩ ትላለሁኝ። እውነት እስኪ ዝም ብለን እናዳምጥ። አንዳንዴ ዝም ማለት ጥሩ አይደል? ጸጥ ብላችሁ አዳምጡና ስድቡም ይደርሳል ምኑም ይደርስ፣ ግን እስኪ ዝም በሉና እስኪ ታዘቡ። መታዘብም ጥሩ እኮ ነው። አንዳንዴ እኮ የሆነ ነገርም ለመከራከር መታዘብ ጥሩ ነው። እራሳችሁን ተለውጣችሁ ታገኙታላችሁ። እውነት እኔ በጣም ወዳችኋለሁ፣ አከብራችኋለሁ። ቢኮዝ ኢየሱስን ፍቅር ስላስተማረኝና እውነት ያለ ምክንያት አልተሰበሰብንም እዚህ ጋር። እውነት ነው ዮኒ ምን ሆኖ ነው በቃ እዚህ ጋር ፊልድ ቀይሮ ሰፈር ቀይሮ ንግግር ቀይሯል። እሱ ራሱ ግራ ገብቶታል። አሁን አልገባውም እኮ እሱ ራሱ አሁን እስካሁን ምን እያወራ እንደሆነ ግራ ተገብቶ እየሳቀ ነው የሚስቀው። ባይዘወይ ግራ ገብቶት ነው ማለት እኔ ነኝ እኔ አይደለሁም። ደስታውም አለ መለወጡም አለ። እግዚአብሔር ሲቀይር ራሳችን ነው መጀመሪያ ሰርፕራይዝ የሚያደርገን። መስተዋት ላይ ቆም እኔ ነኝ ምን ነው ፈልገህ ታጠዋለህ። ያንን አቅም የለማ ኢየሱስ ሲቆርጠው መቆረጡን የምታውቀው እኔ ነኝ እያልክ ተገርመሃል። እና ክብር ሁሉ ለኢየሱስ ይሁን። በቃ የረዳህ ጌታ ይባረክ። ደግሞ በኢየሱስ ስም እግዚአብሔር ያጽናህ፣ እግዚአብሔር አቅም ይሁንህ። እግዚአብሔር እውነት ስሙ እንደተጠራበት ዘላለም ስሙ ይጠራበት። አዩስ እኮ እንደዚህ ነው። ኔክስት ዊክ ትመጫለሽ፣ እኔ ኔክስት ዊክ ትመጫለሽ ብለው ስንት መቶ ዊኮች ተቆጠሩ። የዊክ ማዕት አመታት ሆነ። አሁን ማለት ቢያዩ አሁን ግን በቃ ተሳዳቢዎቹ አንዴ ፕሮፌት አንዴ አፖስተር አንዴ ፓስተር እነዛ የሚቀልዱት በራሳቸው አፍ ያላቸው አማራጭ ሲያዩኝ ኧረ ፍሬንድ አሰማማ የምር ነው አምርራለች ምሮ ነው ምናምን የሚባል የእርድና ቋንቋ አምርራለች ማለት ጀመሩና እግዚአብሔር አምላክ በጌታ በኢየሱስ ደም ይሸፍንህ። እግዚአብሔር ከሚመጣብህ ንግር ከሚወረወርብህ ኮመንቶች ጌታ ኢየሱስ ክርስቶስ በደሙ እንደ አጥር ይከለልህ። በቃ የእግዚአብሔር ብርሃን በቤትህ ይብራ። የእግዚአብሔር ብርሃን በልጆችህ ይብራ። የእግዚአብሔር ብርሃን በቤትህ ላይ ራሱ ፕሮቴክት ያርግህ። ራሱ ይከራከልልህ። የክፎችን አፍ በኢየሱስ ስም ይያዝልህ። ራሱ ነው። አንተ እዚህ ጋር አይመለከትም። ዝም ብለህ ስሙን ጥራ። አንተ ኢንጆይ አድርግ። እዚህ ጋር አንተ እዚህ ጋር አዲስ ሙሽራ ነህ። አለቀ። ሙሽራው ኢየሱስ እየመጣ ስለሆነ እዚህ ጋር አንተ ሬዲ ሆነ መጠበቅ። በኢየሱስ ደም ተሸፈን። በቃ ይሄን ነው የምጸልይልህ። በቃ አፌ ላይ ስለመጣ እለዋለሁ። በኢየሱስ ደም ተሸፈን። እግዚአብሔር ያጽናህ። እግዚአብሔር በድካምህ ብርታት ይሁን። ደክመን ያልወደቅ ነው አቅም ስላጣን ስላገኘን ሳይሆን በድካማችን ላይ የኢየሱስ ደም ቆሞልን ነውና እግዚአብሔር ምርኩዝ ይሁን። እግዚአብሔር ጉልበት ይሁን። ኃይል ይስጥክ። እኔን ለውጦ አባት ሆኖ ከብዙ ዓመታት በኋላ ታሪክ አድርጎ ያወራው ነገ ደግሞ የብዙዎች አባት ያድርግ። በቃም እድል አለ ታውቃለህ። ይሄ ትልቅ መድረክ ነው። ጳውሎስ አሁን ስታወራኔ ጳውሎስ ነው ብልጭ የሚልብኝ ውስጤ። ምክንያቱም እግዚአብሔር እንግዲህ ስራውን ሲሰራ ቃል ነው የሚመጣው አይደል? ጳውሎስ ኃይለኛ ነው አይሰማም። ጳውሎስ ራሱ ካነካው በስተቀር ኢየሱስ እዛው ሙዲ ዝባል እያወራህ ምናምን ኧረ እናትህ አልጨረስክም አሁንም እዛው ነው ሊል ይችላል። ኢየሱስ ግን ጳውሎስን ካገኘው በኋላ ኧረ ምን አደርግልህ ዘንድ ትወዳለህ ብሎ እጁን እንደሰጠ እጅህን እንድትሰጥ ያደረገህ ያ ክርስቶስ ኢየሱስ አሁንም በኢየሱስ ስም እቤቱ ያጽናህ፣ ያበርታክ፣ የማታውቀውን ድምፅ ያሰማ። በጎቼ ድምፄን ይሰማሉ ተብሎ እንደተጻፈ ብቻህን በርትተህ የምትቆምበት ከእግዚአብሔር ጋር ያለምንም ፍርሃት ድንጋጤ የምትጋፈጥበት ከሰማይ የእግዚአብሔር ጸጋ ይለቀቅ። እኔ ማርያምን የካዱ የሚባል ነገር ነው መሰማውና እኔ ራሱ ግራ ይገባኝ ነበር፣ ግን እመልሳለሁ። መካድ ማለት ማርያምን ቅድስት ድንግል ማርያምን እናት አይደለችም ብሎ መናገር ክህደት ያ ብቻ ነው።
ሌላ ክህደት አለ ብዬ አላስብም። እና እሷ ነገር ላይ በብዛት ፖለቲካ ከተሰራ አንዳንዴ ውሸት ተደጋግሞ ሲነገር እውነት ይመስላል። እውነት የምለው ያው ሶሻል ሚዲያ ላይም ስላለው ስለማውቀው ውሸትን ደጋግሜ ሜሪ እንዲህ ናት እያልኩኝ መረጃ ሳይኖረኝ ዝም ብዬ ባወራ ሰው ሊያምነኝ ይችላል። የተወሰነውን ላስት እችላለሁ። ስለዚህ አሁንም የሚደረገውን ቅድስት ድንግል ማርያምን ጴንጤዎች አይወዷትም ተብሎ ሙሉ በሙሉ ተደምድሟል። ጴንጤን አምጥቶ አረን ይወዳታለሁ እናቴም እህቴም ናት ነው ያንተ አይደለችም ተብሎ የመግፋት ነገር አለ። አየሽ፣ ደጋግሞ በማውራት በመረጃ ሲጻፍና በመረጃ ሲታይ ቃል በቃል የሚለውን ነገር በትክክል ጴንጤ ስለ ቅድስት ድንግል ማርያም የሚያሳየው ነገር ትክክለኛ መንገድ ነው። የሚጨምረው ክብር የለም፣ የሚቀንሰው ክብር የለም። የተሰጣትን ማንነት ነው የሚሰጠው። ገባሽ? ለሌሎችም ለቅዱሳናት የተሰጠውን ክብር ነው የሚሰጠው። ቢግስ ፕሮብለም ያለው ምንድነው? በግድ ባለመረጃ በግድ ወቀሳ አለ። በግድ እኛን የምናውቀው ዝም በል ሚስጥር ነው ምን በሚባል ተሸፋፍኖ ብዙ ነገሮች ላይ በድክመት ተደርጎ አሁን ግን ኤክስፖዝ እየተደረገ ነው። ኤክስፖዙ ምንድነው? ባለው በምናውቅ ሰዎች እዛ ቤት ባደግን ሰዎች እየተናገረን ያለንበት ነገር ነው ያለው። ምንድነው? እና እጅግ አድርጌ ነው የማመሰግነው። በጣም ግልጽ ነው። ወደ ዳጊ ልሂድና ወደ ወጊ ከዛ ደግሞ ዜዶ የሚመልሰውን እንትን ኮፒ ሊንክ ለምታደርጉ ታፕታፕ ለምታደርጉ ወንድምና እህቶቼ እጅግ አድርጌ አመሰግናለሁ። ከመጽሐፍ ቅዱስ ነው ሌላ የምንወያየው ወፍ የለም። ወፍ መጽሐፍ ቅዱስ ነው የምንመራው። መመሪያ መኖሪያ መጽሐፍ ቅዱስ መሆን አለበት። እግዚአብሔር ከዚህ ውስጥ የጨመረ የቀነሰ ይፈረድበታል ይላል። ጳውሎስ ሲመሰክር ምን ብሏል? የተረገመ ይሁን ይላል። ከዚህ ውጭ የሚያስተምር የተረገመ ይሁን ይላል። ስለዚህ ከመጽሐፍ ቅዱስ ውጭ ጨማምረን የምናደርጋቸው ነገሮች ካለ ያስጠይቀናል። በእግዚአብሔር አምላክ ያስጠይቃል። ጨምረን የምናወራ ሰዎች ካለን ስለሚያስጠይቀን ማለት ነው። ዳጊሻ ቢዚ ካሉን ማይክን ከፍተህ አናግራቸው። ዳጊ ከመቀጠል በፊት ያው እሱ እንኳን አሜሪካ ስላለ ይረዳሃል። ወጊና ዜዶ ኢትዮጵያ ነው ያሉት። ዮኒ እንቅልፉን እንዳናመጣው ብዬ ነው። ያው ዛሬ ኃይለኛ ናፖስጃለሁ አባቴ ለአዳም ነው። በቃ ኦኬ ናይስ። በቃ እዛ ይቀጥሉ። በቃ ፈርቼ ሰግቼ ነው። ቀጥሉ ወንድ መነፈሼ ገበርልኝ ዮኒ ቴንክ ዩ። እኔም አልቆይም እንደ ሜርሲ አጠር ያለ ነገር እዚሁ አንተ ያነሳው ሀሳብ ላይ እንሂድበት። ስለ ምልጃ ያነሳችሁት ቅድም መጀመሪያው ላይ ስትነሱ ይሄ የምልጃ ጉዳይ ኢትዮጵያና ኤርትራ ውስጥ ካልሆነ በቀሪው ዓለም ላይ በዚህ መልኩ ሲያጨቃጭቅ ሲነጋገር አትሰማው። ምክንያቱም እንግዲህ መርምረው ኢትዮጵያና ኤርትራውያኖች መድረስ አለባቸው። ለምን የሚለው ነገር በአብዛኛው ርዕስ ሆነው እንግዲህ የሚነሱ ጉዳዮችን አይተህ ከሆነ ፍጡራን እየገቡበት ስለተቸገሩ ፍጡራን ቦታውን መያዝ ስለሚፈልጉ ነው። ያ ደግሞ በነሱ እንጀራውን ያደረገ በነሱ ተደማጭነት ያገኘ በነሱ ታዋቂነትን ያገኘ ፍጡራኑን ካላስገባ የተቋሙ ወይም የቤተ ክርስቲያኑ ወይም የሃይማኖቱ ወይም ያስቀመጠው ትምህርት ህልውናን ስለሚንድበት ነው። እነሱ ከሌሉ ኦኬ ቀጥታ ኢየሱስን ማግኘት የሚቻል ከሆነ እንግዲህ ያው ለምንድን ነው ወደ ፍጡራን ዘወር የምንለው ይላሉ ሰዎች። ቀጥታ ኢየሱስን ማናገር የምንችል ከሆነ እንግዲህ ያው ለምን አስፈልገ? ቀጥታ ጌታን ማግኘት ማናገር የምንችል ከሆነ ደላሎች ይላቸዋለን። ደላሎቹን ዞር አድርጉልናል ይል ነው ሰው ገባ። እና አይተህ እንደሆነ አገር ቤት ብዙ ጊዜ እነዚህ ጉዳይ እናስጨርሳለን የሚሉ አሉ፣ መሀል ላይ የሚገቡ አሉ። እና ስራቸው ምንድነው? የተለየ ነገር አይደለም። በመካከል ጥቅምን ማግኘት ነው። በመካከል ስራውን የሚሰራው ሌላ አካል ወሳኙ ሌላ አካል ሆኖ ሳለ የሚገኘውን ትርፍ ማግኘት መሰብሰብ ነው። እና እነዚህ ደላሎች እነዚህ መሀል ላይ የገቡ ዞር ይበሉ። ምክንያቱም መጽሐፍ ቅዱስ የሚናገረው በመሀል ያለው አንድ ነው ይላል። አንድ ነው፣ ሌላ የለም። ሌላ ማስገባት አይቻልም። ግን ሰዎች የሚሰጡት ምክንያት ምንድነው? ነው ደላላ ሆኖ አይደለም፣ ወይም ደግሞ በመካከል ጉዳይ አስፈጻሚ ሆነው አይደለም። እንደዛ አይደለም። ይሄ ነገር መንፈሳዊ ነው። እነዚህ የገቡት እናንተ ወይም አንተ ወይም አንቺ ደካሞች ስለሆናችሁ የበቃችሁ ስላልሆናችሁ የሚለምንልህ የሚጠይቅልህ አንድ መካከለኛ ሰው ያስፈልጋል ብለው ያስባሉ። ግን የእግዚአብሔር ቃል ምን ይናገራል? አጠገብህ ያው ባይብል ላይ ይቻላል። እስኪ ማቴዎስ 11 ቁጥር 28 ላይ ያለውን እንመልከት። ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። የበቁ የነቁ ያወቁ ቢሆን ብቻ ወደ ጌታ የሚመጡት ብዙ ነቁ በቁ አወቁ የምንላቸው ሰዎች ማስገባት ፍጡራንን ሰማዕታትን መላእክትን ማስገባት ይጠበቅብን ነበር። ኢን ቢትዊን ግን ሌላ አስፈላጊ ሌላ ደላላ ስለማያስፈልግ ደካማም ሆነህ ወደ ጌታ መምጣት ስለሚቻል እናንተ ደካሞች ስለሚል ቃሉ ድካማችንን እያወቀ ስለሆነ ጥሪው ሌላ ኢን ቢትዊን መግባት ያለበት ሰው የለም።
ይህንን ቃል የሚቃወም የሚመስል ግን የማይቃወም አንድ ቃል አሳያለሁ። ግን ልጨርሰው። ሸክም ከብዶባቸዋል፣ ግድ የለም ሸምር ጥንቅቅ ጭርስ ስታረግ ትመጣለህ እኔ ጋር እንደነከሌ የበቃ ስትሆን ትመጣለህ አይደለም ቃሉ የሚለው ከነድካምህና ነው የሚለው። ዛሬ ላንቺም ላንተም ይሄን መልእክት የምነግራችሁ ከነድካማችሁ ጌታ ጋር መምጣት ተፈቅዷል። ከነድካማችሁ የጠፋው ልጅ ምሳሌ መታ ከሆነ በእሪያ ጋር ነው የመጨረሻውን ጊዜ ያባከነው። ከእሪያ ጋር የቆየ ደግሞ ታውቀዋለህ። ከጋለሞታ ጋር ደግሞ የቆየ ህይወቱን ታውቀዋለህ። ገንዘቡን ያባከነ ተስፋ የቆረጠ ነበር። ከአባቱ ባለሟሎች የሚተርፍን ምግብ የሚወዳድቅን ነገር የሚመኝ ነበር። የዚህን ያህል የወደቀ ነበር። ወደ አባቱ ቤት ሲመለስ ቆይ ታጠብ፣ ቆይ ጽዳ፣ አንዴ ባሪያዎች ይጠቡ ያስተካክሉ፣ ከዛ በኋላ ከጸዳህ በኋላ ወጥቼ አቅፋለሁ አይደለም ያለው። ገና ከሩቅ ሳይሆን ወጥቶ አቀፈው፣ ተቀበለው ከነድካሙ። ይህን ምሳሌ የተናገረው ራሱ ኢየሱስ ነው። ወጥቶ ተቀበለው፣ አቀፈው፣ ቀለበትን አደረገለት፣ ፍሪዳ አረደለት። ደላላ ይግባ፣ የሚያጥቡ ይግቡ። ለአንተ እንደዚህ ቆሽሸህ በዛ አይነት ታሪክ መተህ እኔ ጋር ቀጥታ ልትገባ አትችልም፣ ምንም ልጄ ብትሆን አላለም። ይሁን አንተ አታረቀው ልጅህ በእንደዚህ አይነት ሁኔታ ቢመጣ ቆይ ታጠብ አትለው። ናፍቆቱ አለ፣ ፍቅሩ አለ። ስለዚህ ታቅፈዋለህ እንጂ እነከሌ ግቡ በመሃል አትልም። በመሃል እንግባም የሚሉ እንዲገቡም የተፈለገበት ምክንያት ብዙዎች ለዘመናት እንጀራቸውን፣ ስልጣናቸውን፣ ፈቃዳቸውን፣ ህልውናቸውን መስርተዋል እነዛ ላይ። ደላላው ዞር በል ከተባለ አስበዋል። ሚድልማኑ ዞር በል ከተባለ ምን ሊበላ ነው? ይህን ያህል ዘመን የኖረበት እንጀራ፣ ይህን ያህል ዘመን የሰራው እንትን ፍሬ ሊያጣ ነው። ገብተዋል። ህልውና ነው፣ የህልውና ጉዳይ ነው። በተለይ ተርድ ወርልድ ላይ አፍሪካ ላይ ይህን ነገር የምታየው ለዚህ ነው። ሚድልማኖች ገብተው መሸቀል አለባቸው። ገባ እኛ እናደርሳለን እኛ እናስጨርሳለን ይላሉ እንጂ ቀጥታ መግባት ይቻላል። ምንም የተከለከለ ነገር አይደለም። ከነድካም ከነመቆሸሹ ጌታ ጋር መምጣት ይቻላል። በመቆሸሽ መኖር ነው መቀጠል የማይፈቀደው እንጂ እንደቆሸሹ ግን እንደተሰበሩ ግን እንደደከመ ግን እንደተሸከሙ ግን ጌታ ጋር መምጣት ይቻላል። መልካም ጥሩ። ታዲያ ለምንድን ነው ይህንን የሚቃወም በሚመስል መልኩ በያዕቆብ 5:16 ላይ ለምንድን ነው ታዲያ እንድንማልድ ታዲያ አማላጅ ለምን አስፈለገ ታዲያ? እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። አንዱ ለአንዱ እንዲማልድ ደግሞ ያስረዳል። አንድ ቦታ ላይ ማላጅ ያስፈልጋል ይላል። አንድ ቦታ ላይ ደግሞ ቀጥታ ሂድ እያልከን ነው ዳጊ። ቀጥታ ወደ ጌታ መምጣት ትችላለህ። ከነድካመ ከነቆሻሻ ወደሚያጥበው ወደሚያቅፈው ወደሚቀበለው ጌታ ሂድ ትላለህ። እንዴት ነው ልትለኝ ትችላለህ። ኦኬ አንደኛ በመጀመሪያ መታወቅ ያለበት ያዕቆብ 5:16 የጌታ ትእዛዝ ነው። ለምን አይባልም? አርግ ሲልህ ለምን አይባልም? ኦኬ ለምን አለመባል ብቻ አይደለም፣ ብልቶች ነን። አንዱ እርስ በእርስ ማለት እኔ ላንተ ስጸልይ አንተ ለኔ ትጸልይልኛለህ። እኔ ላንተ ኃጢአቴን ስናዘዝ አንተ ኃጢአትን ለኔ ትናዘዝልኛለህ። አዎ እኔ ላጽድቅ አይደለም፣ እኔ ጸሎትን ሰምቼ እኔ ልመልስልህ አይደለም፣ ግን ልማልድ ነው። ማልድሃለሁ ማለት በጸሎቴ አስብሃለሁ ማለት ነው። በጣም ጥሩ። ሲቀጥል ምን ይላል? 5:16 ላይ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ታድርጋለች። ኦኬ ምንድነው? አንደኛ የጌታ ትእዛዝ ነው። ሁለተኛ ነገር ደግሞ እንፈወስ ዘንድ እርስ በርሳችን እንጸልይ ያዛል። ይሄ ማለት ግን ኤ ለቢ ሲጸልይ ቢም ለኤ መጸለይ ያለበት ማለት ነው። ይሄ የጌታ ትእዛዝ ነው። ሆኖም ግን በአጸደ ስጋ የሚገኝ ሰው በአጸደ ነፍስ ከሚገኝ ሰው ጋር አንደኛ ኮሚኒኬት ያደረገበት ምንም አይነት መጽሐፍ ቅዱሳዊ ግራውንድ የለም። የሚጠቀሱ ጥቅሶች ሁሉ አንደኛ ለራሳቸው ፍርድን የጠየቁ፣ ሁለተኛ በሲኦልና በባለጠጋው መካከል ገደል እያለ ገደሉን ያላሻገረ ጸሎት፣ ለራሱ ወይ መፍትሄ ያላገኘ ጸሎት ምሳሌ የሆነ ነገር ነው ሰዎች እያነሱ ምልጃ በአጸደ ነፍስ ከአጸደ ስጋ ጋር እንደሚደረግ አድርገው የሚናገሩት። ግን እውነታው ግን ኤ ለቢ ከጸልይ ቢ ለኤ እንዲጸልይ እርስ በእርሳችሁ አንዳችሁ ወደ አንዳችሁ ሳይሆን አንዱ ለአንዱ እንዲጸልይ ያዛል። ኤ ለቢ ሲጸልይ ቢ ለኤ መጸለይ ስላለበት እኔ ወደ ማርያም ብጸልይ፣ እኔ ወደ መላእክት ብጸልይ፣ መላእክትም ወደ እኔ መጸለይ ሊኖርባቸው ነው ማለት ነው። ስለዚህ አይሰራም ማለት ነው። አጸደ ነፍስ ያለ ሰው ጋር ኮሚኒኬሽን ይቆረጣል፣ ከብልቱ ይቆረጣሉ፣ ምናምን ይሞታሉ፣ በአጸደ ነፍስ የሉም ማለት አይደለም። ግን ኮሚኒኬሽኑ ግን ይሄ ያዕቆብ ላይ የሚያዘው የምልጃ ኮሚኒኬሽን የለም። አዎ በእግዚአብሔር መንግስት ውስጥ ሕያው ሆነው ይቀጥላሉ። ያ ማለት ግን ቢ ለእኔ የሚጸልየው ወይም የሚናዘዘው ኃጢአት የለም። ምክንያቱም እርስ በርሳችሁ በኃጢአታችሁ ተናዘዙ ነው የሚለው። እኔ እሺ በአጸደ ስጋ ስላለው ወደ አጸደ ነፍስ ላለው ልናዘዝ ይችል ይሆናል which is ሆኖ የማያውቅ ነገር። እሺ እነሱስ ለእኔ የሚናዘዙት ኃጢአት አላቸው? ከአጸደ ነፍስ ሆነው የለም። መጀመሪያ እዛ ኃጢአት አለ ወይ ነው አንደኛ። ሁለተኛ ነገር ትፈወሱም ዘንድ የሚል ቃል አለ። ምን ይፈወሱ ዘንድ ወደ እኔ ይጸልያሉ? እሺ እኔ ስፈውስ ያስፈልገኛል በአጸደ ስጋ ስላለው። አይ ከሄዱ በኋላ ኤ ወደ ቢ ወደ ኤ የነበረው ነገር ኤ ወደ ቢ ብቻ ይሆናል፣ ቢዎች መጸለይ አይጠበቅባቸውም የሚል አዲስ ትእዛዝ እስካላሳየኝ ድረስ፣ ይህንን ቃል አፕዴት ወይም ኤዲት እስካላደረከው ድረስ ጸሎቱ መሆን ያለበት እርስ በእርስ ነው። ይሄ ደግሞ ሊሆን የሚችለው ሁለቱም በምድር ካሉ በአጸደ ስጋ ካሉ ብቻ ነው። እንዳልኩህ ከዛ ወደዚህ ሊኖር የሚችል ጸሎት የለም። በምን ትገናኛለህ? በምን አይነት ኮሚኒኬሽን? እሺ እኛ ፈለግናቸው፣ እንዴት ይሰሙናል?
እኔ እዚህ ነኝ። በእርግጥ እኔ እናንተ አንተም ኔቫዳ ነህ መሰለኝ፣ እኔም ኔቫዳ ነኝ። ግን አንድ ሰው ኢትዮጵያ ነው ያለው፣ አንድ ሰው ህንድ ሀገር ነው ያለው፣ አንድ ሰው ጃፓን ጋር ማን ጋር ይመጣሉ ቢጸልዩ? ሁሉ ቦታ መገኘት አይችሉም። አዎ በራእይ ዮሐንስ ያለውን እየጠቀሱ እሱ በራእይ ነው ያለው፣ በፍጥሞ ደሴት ነው። ይሄ በምንድን ነው በምሳሌነት የቀረበውን ነገር በራእይ የቀረበውን ነገር ወስደው አዚፍ ሁሉ ቦታ ዮሐንስ እንደተገኘ አድርገው ሊናገሩ ይፈልጋሉ። በመጀመሪያ ዮሐንስ ያለው በፍጥሞ ደሴት ነው፣ በአጸደ ስጋ ነው ያለው። ስለዚህ ሰው የእግዚአብሔርን ማንነት የማይወረሰውን የእግዚአብሔርን ማንነት ወርሶ በሁሉ ቦታ ተገኝቶ ጸሎት ሊያደርስም ጸሎት ሊቀበልም አይችልም። ይሄ እግዚአብሔር ማንነት ነው። ኦምኒፕሬዘንትነት፣ ኦምኒፖተንትነት፣ ኦምኒሸንትነት። ጸሎቴን እኔ ብጸልይ እንኳ እኔ ጋር ከመጡ ሌላ ቦታ ሄዱ ማለት ነው። ያ ምን ይገድባቸዋል? ሁሉ ቦታ ያለ መገኘት የሚባለው ነገር ይገድባቸዋል። ኦምኒፕሬዘንት አይደሉም። ስለዚህ እርስ በርስ ሊሆን አይችልም እንደ ትእዛዙ። አንደኛ። ሁለተኛ ነገር ደግሞ ልብ አውቅ አይደሉም። የግድ መስማት አለባቸው። ይሄን ነገር ዝም ብለው አስበውልኝ ሊነግሩልኝ አይችሉም። ብዙዎች የቃና ዘገሊላውን ሰርግ ያነሱና አማለደች ይላሉ። ካማለደች የሚጠይቅ ሰው መኖር አለበት። ምልጃን ሰምቶ የሚመልስ አካል መኖር አለበት። ያ ክፍል ስትመለከተው እነዚህ ሶስት ነገሮች አልተሟሉ። የጠየቀ ሰው የለም። የጠየቀ ሰው ከሌለ እሷ አስባ ዝም ብላ ልትጠይቅ አትችልም። ምልጃ የትኛውም የእሷን ምልጃ የሚጠይቅ ግለሰብ ብትጠይቀው እሱ ነግሯት እንጂ እሷ አስባ ታደርግልኛለች ሊል አይችልም። እሷ አስባ ልብህን አውቃ የምታደርግ ከሆነ ልብና ኩላሊትን እግዚአብሔር ብቻ ሳይሆን ማርያም ትመረምራለች፣ መላእክትም ሰማዕትም ቅዱሳን ይመረምራሉ። ባልተገደበ ሁኔታ የእግዚአብሔር ባህሪ። ስለዚህ ሳይጠይቋት ማለደች ልትለኝ አትችልም። ያደረገችው ነገር ኢየሱስን ጠይቃለች፣ ግን አማልጅኝ ያለ አካልም የለም። በመጀመሪያ ሰርጉ ላይ ስለታደመች አይታ ሊሆን ይችላል፣ በቦታው ስለተገኘች ያለው ነገር ኦብዘርቭ አድርጋ ሊሆን ይችላል። ሆኖም ግን ምልጃ የሚለው ሐሳብ እዛ ጋር የለም። ልብ አውቃኔ ዝም ብላ ራሷ ጠርጥራ ነው የምትለኝ ከሆነ ደግሞ እግዚአብሔር አደረካት ማለት ነው። ሶ at the end of the day ምልጃን አስመልክቶ ደካሞች ቀጥታ ኢየሱስ ጋር መሄድ ይችላሉ። ደግሞ ካልክ ደግሞ ያዕቆብን ፈተሸ ደግሞ አይተ ደግሞ እንዴ እኔ ለወንድሜ ማለዳለሁ ካልከን ሁለታችሁ ሜክ ሹር በአጸደ ስጋ መኖራችሁን። ምክንያቱም አሜሪካ ያለው በኦምኒፕሬዘንትነት ሳይሆን በቴሌግራም በዋትስአፕ አሁን በምናደርገው በቲክቶክ በምናም በሆነ ነገር ይገናኛል። ሁሉ ቦታ ኢትዮጵያ ካለው ጋር መጸለይ ቢፈልግ ኢትዮጵያ መገኘት ሳይኖርበት ይጸልያል። እንዴ ዳጊ ከደቂቃ በፊት ኦምኒፕሬዘንት መሆን ይጠይቃል አላልክም ወይ ጸሎት ለመስማት ብለኝ? ብያለሁ። ግን እኛ በቴክኖሎጂ እንገናኛለን። አንተና ማርያም በምን ቴክኖሎጂ ነው የተገናኛችሁት? አንተና መልአኩ በምን ቴክኖሎጂ ነው የምትገናኙት? አይሆንም። አጸደ ስጋና አጸደ ነፍስ መገናኘት የሚችሉበት የለም። መናፍስት ጠሪ ሆነ ይሄ አጋንንታዊ አሰራር ላይ እሳተፋለሁ ካላልክና እንደዚህ አይነት ልምምድ ውስጥ ካልገባህ በስተቀረ እሱም ራሱ ጥያቄ ያለው ካልሆነ በስተቀረ እንደ ክርስቲያን የምትመላለስ ከሆነ ያለው ወይ አንተ ደካማው ራስህ በጸሎት ጌታን ኮሙኒኬት ታደርገዋለህ፣ ወይ ደግሞ ከብልቶች ጋር ይህንን እንድታረግ ትእዛዙን አክብረህ ታደርገዋለህ። ኢን ቢትዊን ያለው ቅድም የተነገረው ነገር አለ። ዘወትር ብለሃል አንተ ማስታውሰዋል። ዘወትር የሚማልድልህ ጌታ አለ። ኢየሱስ ይሆን ታጽፏል። ኢየሱስ ይሆን አያጨቃጭቅም። ስለኛ የሚማልደው ብሎ ቁጭ ብሎ ተጽፎልሃል። ይሄ አሁን የነገርኩ እርስ በርስ እንድንጸልይ ያለው ነገር ሁሉ ተጽፏል። የሰዎችና የመላክ የሰዎችና የማርያም የቅዱሳን የምናምን ግን ለምንድን ነው ያልተጻፈው? ተጨማሪ 15 መጽሐፍ ያላት ኦርቶዶክስ እዛ ላይ እንኳን አላካተተችውም። በእርግጥ ማርያም በብሉይ ኪዳን ዘመን ስላልነበረች ይሆን አላውቅም። ግን ተጨማሪ ተቀነሰብን እንኳን ብሎ ቢያስቡ ተጨማሪ መጽሐፍ ባላቸው በ81 መጽሐፍ ላይ ብትፈትሸው ማርያም ታማልዳለች፣ ማርያም ቤዛ ናት፣ ማርያም እንትን የሚል ቀጥታም በትምህርትም የለም። ለምንድን ሐዋርያቶች ምናልባት እንደ ወንጌል አማኞች እኛ ወንጌል አማኞች ነው ራሳችንን ብለን የምንጠራው ወይም እንደ ፕሮቴስታንቶች እንደሚሉን ጨክነውባት ነው ማርያም ላይ አይደለም። በቃ ብታማልድ ይጽፉ ነበር። እንኳን የማርያምን የሌሎችን እንኳን ሰዎችን ታሪኮችን ዘግበዋል። ስለዚህ ባጭሩ ያልተጻፈበት ያልተካተተበት ምክንያት ስለማታማልድ ስለማያማልዱ ነው። ነከሌ በስጋ በነበረች ጊዜ ወይም በስጋ በነበረው ጊዜ ግን ምልጃው ማድረግ ይችሉ ነበር። ከተጠየቁ ጸልይልኝ የሚል ሰው ካለ፣ ጠጅ አለቀብኝ የሚል ሰው ካለ፣ በኃጢአት የመናዘዝ ፈልግ ሰው ካለ፣ ፈወስ ዘንድ እስኪ ጸልይልኝ የሚል ካለ ኦፍ ኮርስ ለምን አያረጉትም? ችግሩ ግን አሁን የሚጸልዩባቸው ሰዎችና ግለሰቦች ቅዱሳንና መላእክቶች ግን የሉም። ሁሉ ቦታ መገኘት አይችሉም። ኦኬ መላእክቶች ሁሉ ቦታ መገኘት ይችላሉ ወይ? አይችሉም። ፍጡራን ናቸው። ፍጡራን ሁሉ ቦታ መገኘት አይችሉም። ስለዚህ ምልጃን ስናስብ የመጀመሪያው ነገር እንዲደርስልን መልእክታችን ያሰብነው ጌታ ጋር ቀጥታም ኮሙኒኬት ማድረግ ይቻላል፣ ወይም ደግሞ እንደ ትእዛዙ ወደ ጎንም በአጸደ ስጋ ካሉ ጋር መገናኘት ይቻላል። ፍጡራንን ኢንቮልቭ የምናደርግበት ነገር ሜክ ሹር ያ ግለሰብ ኮሙኒኬት የምታደርገው መሆኑን። ኮሙኒኬት በሌላ መንገድ አድርጋለሁ የሚል አካል ካለ
ዌስቲንግ ዮር ታይም። ጊዜህን እየበላህ ነው። ጊዜህን እየፈጀህ ነው። ዘመንህን በደላሎች ዘመንህን በሚድልማኖች ዘመንህን ጥቅማቸውን ባስቀመጡ። ምክንያቱም በምልጃ ሰበብ ብዙ ነገር አለ። አሁን የሌላ ቤተ እምነት መንካት ስለማልፈልግ ነው። ይገባቸዋል መልእክቱ የሚደርሳቸው ሰዎች። ያ የምልጃ ሐሳብ ለኢየሱስ ብቻ መሰጠቱ ስለሚጎዳቸው ነው። ምኑን ይጎዳቸዋል? ነፍሳቸውን ስለሚያሳጣቸው ነው? አይደለም። ሚድልማን ያገኘው የነበረው ጥቅሞች በጠቅላላ ይቀሩና ኢየሱስ ስፍራውን ይይዝባቸዋል። ኢየሱስ ስፍራውን ሲይዝ ደግሞ የመቀማማት ጉዳይ ዞን አይደለም። እኛ ከቄስ ቀምተን ለፓስተር ይሰጥያለን፣ ለጴንጤው እንትና ይሰጥያለን አይደለም። ክብር ሁሉ ለእግዚአብሔር እንዲሰጥ ሰዎች ሁሉ ትኩረታቸውን ወደ ኢየሱስ እንዲያደርጉ ትላንት እንደተናገሩት ወንጌል ሁሉ ስለ እናቱ ሳይሆን ስለ መላእክቱ ሳይሆን ስለ ልጁ ነው። ሮሜ 1:4 ትናንት ተናግሬዋለሁ። ስለ ልጁ ነው። ስለዚህ ትኩረት ወደ ኢየሱስ አልተወንም። እጆቹ ከማዳን ጆሮቹ ከመስማት አልደነቆሩም። ፎከስ ኦን ሂም። ምንም ችግር ምንም አይጎልባችሁም። በለመናችሁት በጠየቃችሁት ቁጥር ሁሉ ጌታ ጸሎታችሁን ያደምጥ ዘንድ ይችላል። he can communicate with you anytime anywhere ምክንያቱም he's omnipresent። አመሰግናለሁ። ተባረኩ። በጣም የሚደንቅ ነገር ነው ይሄ ነው። በቃ እግዚአብሔር ፊት ለፊት ይጽፍልሃል። የሚፈልገው በሙሉ መጽሐፍ ቅዱስ ላይ ጽፏል። ማን እንደሚያማልድ፣ ማን እንደሚያድን፣ ማን ጠበቃ እንደሆነ፣ ምን እንደሆነ ሙሉ የተጻፈ ነው መጽሐፍ ቅዱስ ላይ። ከሌለ ከጨመረን ዋሽተናል። በማስረጃ ነው አይደል የምንነጋገረው። እዛ ላይ ከሌለ በቃ ዋሽተናል። ውሸት ነው፣ ተረት ነው ሊሆን የሚችለው። ይጻፍ ነበር፣ ዳግዬ እንዳለው ይጻፍ ነበር። አማላጅ ይሄ ነው፣ ቅዱሱ ይሄ ነው። መመክረክ አሁን አንተ ትላንትናም ልጠይቅ ፈልጌ ነበረ። ዛሬም በቃ ይሄን ነው መጠየቅ የምፈልገው አንተን። አሁን አባ ናቸው አንተን ወደ ጌታ እንትን ያሉክ የእነሱ ንግግር የእሳቸው ስብከት ነው። ግን ተወለድክ ወይ? እንደገና እንደ አዲስ ጌታን ተቀበልከው ወይ? አንተ ለእኔ ስትል ሞተሃል፣ ዳግም ተነስተሃል፣ ትመጣለህ ብለህ በአፉ ያመነ በአፍህ አምነህ በአንደበትህ ተናግረህ ስትመሰክር አንተ የግል አዳኜ ነህ፣ አንተ ለእኔ ሞተህልኛል፣ ለእኔ ተነስተህልኛል፣ ለእኔ ቀራንዮ ላይ ተሰቅለሃል እንትን ሆኛለሁ። በጣም በቃ ታውቃለህ እና ተሰቅለሃል ወይ? ለእኔ ተሰቅለሃል፣ ለእኔ ሞተሃል ብለህ ጌታ እንደ ግል አዳኝ አድርገህ ዳግም ካልተወለድክ በቀር ወደ ጌታ መንግስት መግባት አይቻልም። ወላ እሱን አሁን ሁሉም ሰው እንደዛ ሊሉ ሁሉም ሰው ይችላል። ግን ብዙ ሰው ጥያቄ ስላለው ይሄን አንድ ላይ ልመልስ። አዎ ቅዳሜ ፕሮግራም አለ። በቃ እሱን እንዳያመልጥ። ለምን የመዳን ቀን ዛሬ ነው። ነገ ምን እንደሚሆን አናቅ። አሁን እኔ እናንተ ስንለያይ ምን እንደሚሆን አናቅ እና ዳግም ልትወለድ ዮሐንስ ትላንትናም ልኬልሃል። መቼ ነው የላኩልህ? የሆነ መጽሐፍ ቅዱስ ልኬልሃል። ኤፌሶን 2 እያነበብኩ ነው። አንብበው። እንደገና ደግሞ ማይላክልኝ ጥቅስ የለም። አሁን ደግሞ ዮሐንስ 3 አንብበው። ዳግም ለምን ኒቆዲሞስ ወደ ኢየሱስ ተደብቆ በሌሊት መጣ? ግራ ገብቶት እንዴት ነው ይህንን መንግስት ለሚያገኝ ለማወቅ ፈለገ። አንተ አሁን ለማወቅ ነው የፈለግከው። ማወቅ የፈለግከው ያ ኢየሱስ የተጠጋኸው ዳግም ልትወለድ በመንፈስ በክርስቶስ ኢየሱስ ልትወለድ ይገባል። ልትወለድ እኔ ይህችን ብቻ ነው በቃ። ይሄንን ካደረግ በቃ በሰማያዊ ስፍራ ከክርስቶስ ጋር እኔ እዚህም ነኝ እዛም ነኝ። እኔ እኮ እዚህም ነኝ እዛም ነኝ። የዚህ ነገር አያስጨንቀኝም ምንም። ዛሬ የሆነ ነገር ቢፈጠር ዛሬ ወደ ጌታ መሄድ አቅጣጫዬ ወዴት እንደምገባ ዲስቲኔን አውቀዋለሁ። በቃ አረጋግጫለሁ። ያለሱ መሄድ አልችልም፣ መውጣት መግባት አልችልም። ምንም ነገር ይሄ የሚዲያ ምናምን ሳይሆን የእውነቱን ስነግርህ መዳን በማንም የለም። እንድንበት የተሰጠ አንድ ከሰማይ በታች ያለው ክርስቶስ ኢየሱስ የሞተልን እሱ ብቻ ነው። እሱን እንዳያመልጥ ዮንዬ። ለምን አንድ ዛሬ ብትወለድ ነገ እንኳን የሆነ ነገር ሆነህ ብትሆን በድካም ውስጥ ብትሆን በድካማችን የሚራራልን ሊቀ ካህን አለ ከአብ ጋር ቆሞ የሚያስታርቀን ሰዎች ደካማንን ሁልጊዜ። አሁንም ጸንቼ እንዲቀጥ ብዬ ቆማለሁ አይደለም፣ እንደክማለን። በድካም ውስጥ ሆነን ሊቀ ካህን አለልን የሚማልድልን። ካለ ክርስቶስ ኢየሱስ መንገድም እውነትም የለም። ይህን መሰክርልሃለሁ። ይህን አጋጣሚ ስላገኘሁት ደስ ብሎኛል። ተባረኪልኝ። ሰላምሽ ብዝት ይበል። ሌላ ጊዜ ብዙ እናወራለን። ከጀምሮ ነው የምናወራው። እሺ፣ ችግር የለም። ተባረክልኝ። በጣም አመሰግናለሁ ፓስተርዬ። ሰላም ብያለሁ።
ሁሉ ሰላም። እንግዲህ ጥያቄዎቼ ለስለስ እያረኩኝ አንዳንድ ጥያቄዎች ጠይቃለሁ እና በጨዋ ደግሞ እንደሚመልሱልኝ እርግጠኛ ነኝ። ወዛችን የሱ ነው፣ የመድኃኔዓለም ነው። ወዙን ቸፍ እያረገብኝ ነው፣ ሰላሜን እየሰጠኝ ነው። እና በመጀመሪያ ደረጃ የሆነ ነገር ልበል። ምንድን ነው ምለው? በህግ እንድናለን የሚባል ነገር አለ። በህግ ምንድን ከሆነ የሙሴ ህግ አሁን ያለው ለምን አልሰራም? በህግ የሚኖር ከሆነ በህግ ከሆነ እንዲያውም ክርስቶስ ጋር ሲመጣ አንድ ፈሪሳዊ እንግዲህ ወደ እግዚአብሔር ቤት ለመግባት ምንድን ነው የሚያስፈልገኝ ብሎ ሲለው 9ን ሲጠቅስለት ኢየሱስ ክርስቶስ ምን ብሎ ነው የመለሰው? ይህንማ ከልጅነቴ ጀምሮ ሳደርገው ነበረ ብሎ ተናገረ። ይህም በተናገረ ጊዜ ኢየሱስ ክርስቶስ አንድ ይቀርሃል አለው። ያለህን ሁላ ለድሆች ሰጥተህ ተከተለኛል። ከዛ ያ ፈሪሳዊ ህጉን የሚያከብረው በህግ የሚኖረው ሰው በጣም አዘነ ይላል። በጣም በጣም አዘነ። ስለዚህ እውነት እውነት እላቸዋለሁ ሀብታም ነው ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብትሾልክ የተሻለ ነበር ይላል። ይቀላል ይላል። ይቅርታ። ሌላው ደግሞ መጣ የሚባለው እንትና ዘብዴዎስ ባልሳሳ ዘኪዎስ፣ ይቅርታ ዘብዴዎስ አልኩኝ። ዘኪዎስ ክርስቶስን ለማግኘት ምክንያቱም አጭር ነው፣ መድረስ አይችልም፣ ምንም ነገር ማድረግ አይችልም እና የሾላ ዛፍ ላይ ወጥቶ ክርስቶስን መመልከት ሲጀምር በእሱ ቤት በረከት እንደሚገባ ክርስቶስ ተናገረ። ይህንም ባለበት ጊዜ ይሄ ዘኪዎስ ኃጢአተኛ ነው፣ ብዙ ሀስለር ነው፣ ብዙ ገንዘብ ምናምን ተፍ ተፍ የሚልል ነው፣ በቃ ገንዘብ ይበላ ነበር። ኢየሱስ እንደዛ ባለው ጊዜ ምንድን ነው ኃጢአተኛነቱን አምኖ በቃ ምንም ሳይለው ክርስቶስ ምንድን ነው ያለው? በቃ ለድሆች ያለኝን አካፍላለሁ፣ እንዲሁም ለበደልኳቸው ሰዎች፣ ላጭበረበርኳቸው ሰዎች 4 እጥፍ አድርጌ መልሳለሁ ብለዋል። ከዛ ዳነ ይላል። እግዚአብሔርም በረከቱን ሰጠው። አሁን ልላችሁ የምፈልገው በህግ ይዳናል ብላችሁ አሁንም የሙሴን ታቦት እስካሁን ድረስ በሰው ስም እየቀረሳችሁ፣ በሙሴ አይደለም በሰው ስም ለእግዚአብሔር የተሰጠውን ታቦት 100 ምናምን በላይ በሰው ስም እየቀረጻችሁ የሰው ስራ ያጸድቃል ብላችሁ ሰው ያጸድቃል ብላችሁ የምትሉ ሰዎች ግን በሰላም ነው ወይ? እያወቃችሁ እንደማያጸድቅ እያወቃችሁ የሰው ስራ በሰው ስራ መጽደቅ እንደማይቻል እያወቃችሁ ዛሬ እንትና ቀን ነው ለእንትና ውሃ ያጠጣ ለእንትና ውሃ ያደረገ ትድናለህ እያላችሁ የምትሉ ከሆነ ክርስቶስ ለምን መጣ? በህግ የሚጸደቅ ከሆነ ክርስቶስ ለምን ወደ ምድር መጣ? አንድያ ልጁ በዛ ደረጃ ተሰቃይቶ የእኛን ኃጢአት ሁሉ እንዲሁ ስል ለምን ተደረገ? ለምን? ሌሎች በሮች ካሉ ወደ መንግስተ ሰማያት ሌሎች በሮች ካሉ እንዳላችሁት የአቡነ ተክልዬን ዝክር ያወጣ 10 ዓመት 10 ትውልድ ይድናል እያላችሁ ሌሎችም የጊዮርጊስን ያወጣ 10 ትውልዱ ይድናል እያላችሁ የምትሉ ከሆነ ለምን ክርስቶስ መጣ? ሌሎች በሮች ካሉ ሌሎች ቅዱሳናቶች የሚያድኑ ከሆነ እነሱ ተዘክረው የሚድኑ ከሆነ ክርስቶስ ለምን መጣ? እውነተኛ በር እሱ እንደሆነ፣ እውነተኛ መንገድ እሱ እንደሆነ፣ ህይወት እንደሆነ እሱ መጽሐፍ ቅዱስ ላይ ቃል በቃል ጌታችን መድኃኒታችን ኢየሱስ ክርስቶስ እየተናገረ በእኔ በቀር ወደ አብ የሚመጣ የለም እያለ ለምንድን ነው ሰውን እንትናን አርሴማን ከተከተልክ ለአርሴማ ዝክር ካወጣ አሁን ባርባራ ሆናለች፣ ለባርባራ ዝክር ካወጣ ትድናለህ፣ ትውልድ ይድናል እያላችሁ ለምንድን ነው የክርስቶስ ወንጌል እንዳይሰበክ የምታደርጉት? በሙሉ መጽሐፍ ቅዱስ ትንቢት ሲነገር የነበረው ሲመሰክርለት የነበረው ወንጌል ሲሰበክለት የነበረው ስለ ክርስቶስ መምጫው ነው። ስለ አንድያ ልጅ ስለ አብ ልጅ መጥቶ ኃጢአታችንን እንደሚያድነን ነው። ለምንድን ነው ህዝባችን የምትጫወቱበት? ለምን ተፈለገ? ምክንያታችሁ ምንድን ነው? ይሄን ነገር በፍቅር እንድትመልሱልኝ ነው። ታቦት በዚህ ዘመን እንደማይሰራ ታውቃላችሁ። የቤተ ክርስቲያን ታቦት የቤተ ክርስቲያን ኪዳነ ምህረቱ ኢየሱስ እንደሆነ ታውቃላችሁ። የእግዚአብሔር ልጅ ታውቁታላችሁ። ግን ለምንድን ነው ህዝቡ የምታታሉት? እውነቱን ልንገራችሁ፣ ፈሪሳውያን በህግ የሚያምኑ ሰዎች ነበሩ በሙሉ። አብዛኛዎቹ አልጸድቁም። ሃይማኖተኞች ሰው አጥፊ ናቸው። እምነት እንጂ ይሁዳ ላይ የሚለው በሪሊጅን ብላችሁ የቀየራችሁትና ሃይማኖት ብላችሁ የቀየራችሁት እናንተ ናቸው።
በክርስቶስ የሆኑ በሙሉ ክርስቲያን ይባላሉ። በክርስቶስ ስትሆን ነው እንደ ክርስትና መኖር የምትችለው። አለበለዚያማ እያየን አይደል እንዴ? ምን ሲያደርጉ አይተናል። ወንድም እናቶቻችን ነገ ጾም ሊገባ ነው ተብሎ ዛሬ ቤርጎ ዝግ ነው አይደል? ዛሬ ይሰከራል፣ ዛሬ ይዳራሉ፣ ዛሬ የፈለጉትን አድርገው ከዛ ወደ ጾም ይገባሉ። ጾሙ ሲፈታ ደግሞ ኤግዛክትሊ ተመሳሳይ ነገር ያደርጋሉ። ስለዚህ በህግ መኖር እንደማይቻል በዛ እየታወቀ በወንጌል በጽድቅ መኖር በጽድቅ መመላለስ ሲቻል ክርስቶስን የግል አዳኝ አድርገህ ስታምን ምን መሆን እንደምቻል እያወቅ ምን መዳን እንደምችል እያወቅ ለምንድን ነው የምታታሏቸው? ለምንድን ነው የውስጥም የሀገር ውስጥም የውጭንም ቅዱሳን እያላችሁ ሰውን የምትጫወቱበት? አምልኳቸው እያላችሁ ዘክሯቸው እያላችሁ። ስለዚህ ይሄንን ነገር ረጋ ብላችሁ ብትመልሱልኝ ደስ ይለኛል። እባካችሁ የክርስቶስ ወንጌልን አትፍሩት፣ አትደንግጡ። አዳኝ እሱ ብቻና ብቻ ነው፣ የእግዚአብሔር ልጅ ነው። ስለዚህ በክርስቶስ የሆነ ሁሉ የዘላለም ሕይወት እንደሚኖረው መጽሐፍ ቅዱስ እየተናገረ እናንተ ግን ነጽይት እያላችሁ የሰውን ልጅ በኃጢአት የጨቀየውን ምን እያደረጋችሁ ነው? እያስቸገራችሁ ነው። ስለዚህ እግዚአብሔር አምላክ ልቦና ይስጣችሁ። ሁላችንም የክርስቶስን ወንጌል እንስበክላለሁ። እኔ አሁን ደስ እያለሽ እንድትዘምሪልኝ ነው የምፈልገው። አመለጥኩኝ የሚለውን የምትችይው ከሆነ እሱ ውስጤ ጌታን ልዘምረው ነበር። አሁን በቃ እሱ በጣም ደስ የሚለኝ መዝሙር ስለሆነ እህታችን እስቲ መዝሙሩን ትዘምርልን። አመለጥኩ የሚለውን እስቲ በእግዚአብሔር ስም። እሺ። የተተበተበው ሰንሰለት አስፈሪው የሕይወት ጨለማ በድንገት ጠፋ ግፍፍ አለ። ከሰማይ አንድ ድምፅ ሰማሁ ሲተማመንብኝ ሲመካ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ ወጣሁኝ ሰይጣንን ከድቼ። የተተበተበው ሰንሰለት አስፈሪው የሕይወት ጨለማ በድንገት ጠፋ ግፍፍ አለ። ከሰማይ አንድ ድምፅ ሰማሁ ሲተማመንብኝ ሲመካ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ ወጣሁኝ ሰይጣንን ከድቼ። ከሕይወትም ሕይወት ትርጉም ያለው ኑሮ መውጣት ከጨለማ ከጌታ ጋር አብሮ ንገሩልኝ መርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላያስገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ። አዎ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረኩኝ ከኢየሱስ ጋራ በቀራንዮ ጎልጎታ በዚያ ተራራ። አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረኩኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዚያ ተራራ። የተተበተበው ሰንሰለት አስፈሪው የሕይወት ጨለማ በድንገት ጠፋ ግፍፍ አለ። ከሰማይ አንድ ድምፅ ሰማሁ ሲተማመንብኝ ሲመካ ሲላት ወጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ ወጣሁት ሰይጣንን ከድቼ። ከሕይወትም ሕይወት ትርጉም ያለው ኑሮ መውጣት ከጨለማ ከጌታ ጋር አብሮ ንገሩልኝ መርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላያገባኝ ላልገባ
በእጁ እግዚአብሔር አስቦኝ አዳነኝ በልጁ አዎ በልጁ ንገሩልኝ መርዶ ለዚያ ለከሳሼ ኦ ከሳሼ ወጥመዱ ተሰብሮ ማመት መፈታቴ ዳግም ላያስገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አዎ በልጁ አመለጥኩኝ መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩኝ ከኢየሱስ ጋራ በቀራንዮ ጎልጎታ በዚያ ተራራ እንዴት እንዲያድን ያውቃል እግዚአብሔር እንዴት እንዲያስመልጥ ያውቃል እግዚአብሔር እንዴት እንዲያድን ያውቃል እግዚአብሔር እንዴት እንዲያስመልጥ ያውቃል እግዚአብሔር የሚያመልኩትን የእርሱ የሆኑትን በፈተና ሆነው የሚያለቅሱትን የሚያመልኩትን የእርሱ የሆኑትን በፈተና ሆነው የሚያለቅሱትን አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን አምኜ ኧረ ምን ሆኜ አዎ ኢየሱስ ሆይ እኔ አንተ ልጅ ሆኜ ኧረ ምን ሆኜ እኔ አንተ ልጅ ሆኜ ኧረ ምን ሆኜ ጌታዬ ባንተ ሰው ሆኛለሁና እስቲ ልሰዋ ክብር ምስጋና እምባዬን ጠርገህ ማቄን ቀደሃል ሐዘን ጭንቀቴን ከኔ ወስደሃል ጌታዬ ባንተ ሰው ሆኛለሁና እስቲ ልሰዋ ክብር ምስጋና እምባዬን ጠርገህ ማቄን ቀደሃል ሐዘን ምሬቴ ከኔ ወስደሃል አዎ ኢየሱስ ሆይ እኔ አንተን አምኜ ኧረ ምን ሆኜ እኔ አንተን አምኜ ኧረ ምን ሆኜ ሃሌሉያ ምቆጥረው ጽድቅ የለኝም አስደስቼው አላውቅም ግን እንዲያወዶኝ በምሕረቱ ለመቆም በቃሁኝ በፊቱ ግን እንዲያወዶኝ በምሕረቱ ለመቆም በቃሁኝ በፊቱ አምላኬ ምሕረቱን በኔ ላይ አበዛው ኢየሱስ ይቅርታውን በኔ ላይ ገለጠው አምላኬ ምሕረቱን በኔ ላይ አበዛው ኢየሱስ ይቅርታውን በኔ ላይ ገለጠው ፍቅሩን ሳስብ ይገርመኛል ለኔ ያሳየው ምሕረቱ ባወራው ያልቅ ችሎኛለሁኝ በቤቱ ትዕግስቱ እጅግ ሰፊ ነው አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከየት ይገኛል ከእናትም ከአባት የሚበልጥ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ ያልብ ወዳጄ ከእናትም ከአባት የሚበልጥ
የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ ያልቦ አሳያቸዋለሁ። ወንድሞቻችን ነቅተው እየጠየቁ ነው። ምን እየተፈጠረ ነው? ግራ አጋብታችሁናል እያሉ እየተናገሩ ነው። ላሳያችሁ። ስለዚህ ክርስቶስን ልብ ውስጥ አለመክተት እየተሰራባቸው ነው። ክርስቶስን እንዳያምኑ እየተደረጉ ነው። እንዴት ላሳይ? ወንድማችን ነው የሚለው ግራ ገብቶት በቃ ጭንቅ ብሎት የሚጠይቀው ጥያቄ አሳዘነኝ። እግዚአብሔር ምስክሬ አሳዘነኝ። ይሄ ወንድም ነው። ይሁት ምን እንደሚል የኦርቶዶክስ ገና ታዳጊ ወጣት ምን እንደሚል ስሙት። አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድን ነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ እንደሆነ የምታውቁት እዚህ ጋር ጥቁር ክር አድርጓል። ኦርቶዶክስ ልጅ ነው። ስሙት በደንብ። ተዋህዶ ቤተክርስቲያን አባቶች ናቸው። የምር ነው። በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የሚያምኑ ናቸው። እኔ በጣም ግራ እየገባኝ ነው። ምንድን ነው እየሰማን እያየን ያለ ነው? በዘመናችን ምን እየሆነ ነው? እስቲ አንድ ቪዲዮውን ስሙልኝ። ያልተቀበለችው መከራ የለም። ድንግል ማርያም ህይወቷ በመንከራተት ያለቀ ነበር። ዛሬም በስቅለቷ ቀን የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የእሷ ደም ፈሷል። የእሷን ስጋ አይደል እንደ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እሺ ይሄ ምንድን ነው? ምንድን ነው የሚባለው? የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው። በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው። መስቀል ላይ የፈሰሰው ደምስ የእመቤታችን የቅድስት ድንግል ማርያም ደም ነው። ምንድን ነው እየሆነ ያለው? የእውነት እኔ ግራ ገብቶኛል። ምንድን ነው እየሆነ ያለው? ኧረ ተው፣ ወዴት እየሄድን ነው? መልስ እንዲሰጥበት እንፈልጋለን። አንዱ መምህር መልስ የለም፣ መልስ አይሰጡም። ወንድሜ ትመለካለች። በኦርቶዶክስ እውነቱን ልንገርህ፣ ቅድስት ድንግል ማርያም ትመለካለች። 4 ነጥብ። ይሄ ነው መልሱ። መልስ አይሰጡም፣ መልስ አይሰጡም። አንተ ደፋር ተብለህ ነው የምትሰደበው። መልስ የላቸው። ክርስቶስን ደም የእሷ ደም ነው እያሉ ነው የሚያስተምሩት። አያስተምሩም። ወንድ ልጅ ታምረ ማርያም ላይ የተጻፈው ጉድ ልንገራችሁ። ታምረ ማርያም ወንድ ልጅ ፔሬድ እያየ እድሜውን ሙሉ ኖረ። ታምረ ማርያም ላይ ነው ያለው። ስለዚህ ከታምረ ማርያም ጋር የሚጋጭ ትምህርት ነው አባታችን ያስተምሩ ተብለው የተሰደቡት የተወገዙት። ይሄንን ነው ላሳያችሁ። ወዴት እየሄድን ነው? ወጣቱን አደንዝዘውታል። የማርያምን ስም ሰማይ ሰቅለውታል። እኩል አድርገውታል። አምላክ አድርገዋታል። አላደረገም አትለኝም። ወንድማችን ግራ ተጋብተዋል። ወንድሞቻችን እህቶቻችን የሚገቡበት አፍረዋል። ምን ይበሉ? ጴንጤ እንዳይደሰት በሚል ነው አሁን ዝም ያሉት። ይህንን ካለም ጴንጤ ሊደሰት ነው። የጴንጤንቶ የራሱ ጉዳይ። እሱ ኢየሱስን አምኖ እያከበረው ነው። ስለ ጴንጤ አይደለም እያወራ ያለው፣ እያከበረው ነው። አንተ አክብረው አታክብረው ምን በለው፣ ማርያም አምላካችን በል አይደለችም ብለህ ተከራከር ስለ ማርያም። ጴንጤ ኢየሱስን እያከበረው ነው። ሲመጣም ኢየሱስን ብሎ ነው ጴንጤ። ስለዚህ ለጴንጤ ስለ ኢየሱስ ልትነግረው አትችልም። የሚችል የለም። ይኪና ችግሩ ያለው እዚህ ቤት። ፍጡራንን ፈጣሪ አድርጋችሁ የምታዩት እናንተ ናችሁ። ለፍጡራን ነው ስትከራከሩ። ለአርሴማ ሽንጠን ገትረህ ትከራከረኛለህ። ሁሺ መልስ የለ። ማናት? በስዕል እንኳን የማታውቃት ባርባራ የነበረችውን አርሴማ ብላችሁ ስትጸልዩላት የነበረች ናት። ግን ትከራከረኛለህ። ለምን? ጴንጤ ይደሰታል ብላችሁ ስለምታስቡ። ጴንጤ የሚደሰተው በትክክለኛ ወንጌል ብቻ ነው። በሌላ የሚደሰት የለም። ጴንጤ ቤት ችግር የለም። በስጋ የሚመላለሱ ጴንጤዎች ብዙ አሉ። ግን ኢየሱስ አለ። ኢየሱስ ጌትነቱ አለ። የሚገርመው የሚደነግጥ ጴንጤ የለም ኢየሱስ ጌታ ነው ስትለው። ስለዚህ እስቲ እውነቱን ላሳያችሁ። የወር አበባ ወንዱ እያየ ነው።
ብለው ታምረ ማርያም ላይ ነው የሚያስተምሩት። ይሄ እኔ አይደለም ታምረ ማርያም ይሄ አይደለም። ቆይ ይሄ አይደለም። ይሄ ሌላ አባት ናቸው። ምርር ብሏቸው የሚናገሩ ናቸው። እንዲሁ ሰዎች እንዲገረሙ ጉዳችን ማለቂያ እንደሌለው ግን ጠቁም ይወልለፍ ቤተክርስቲያን ጠባቂ ነው። እንግሊዛችን ቤተክርስቲያን ይጠብቃል ሰውየው እና የቤተ ክርስቲያን ጠባቂ ነው። የእመቤታችንን ቤተክርስቲያን ይጠብቃል። የቤተክርስቲያን ጠባቂ ነው። ከመጀመሪያው ልጀምር በደንብ አዳም። እንዲሁ ሰዎች እንዲገረሙ ጉዳችን ማለቂያ እንደሌለው ግን ጠቁም ይወልለፍ ቤተክርስቲያን ጠባቂ ነው። እንግሊዛችን ቤተክርስቲያን ይጠብቃል ሰውየው እና እዚያው መቃብር ቤት የሚኖር ሰው ነው። አንድ ቀን ግን በህልሙ ከሴት ጋር ያደረ መሰለው እና የዘር ፈሳሽ ፈሰሰው። ያንን ረስቶ ቤተክርስቲያን ሄዶ ከፈተ። ኮፒሊንግ ሲከፍት መልአኩ በጦር ጎኑን ሰጠው፣ ወጋው በሰይፍ። ሲከፍት ቤተክርስቲያን በሩን ሲከፍት መልአክ መጥቶ ጎኑን በጦር ወጋው። በህልሙ እንግዲህ ሴት ያየ መስሎት ዘር ፍሳሽ ፈሰሰው ነው የሚለው። ከዛ በኋላ ጠዋት ላይ ሄዶ ቤተክርስቲያን ሊከፍት ሲል መልአክ መጥቶ ጎኑን ወጋው ነው የሚለው። ታምረ ማርያም ላይ የተጻፈ ነው። አይደለም የምትሉ ካላችሁ ደግሞ እነ ልደትም እነ መዝሙረ ያሬድም እነ ፈለገም ይቺን ነገር ዘገብ አድርጓቸው ለኦርቶዶክስ ወንድምናቶች አንብቡላቸው። ውሸቱን አጋልጠዋል። እኔ በክርስቶስ እንዲዋሽ የማልፈልግ ሰው ነኝ። ስሙ በደንብ በሰይፍ ወጋው። ከዚያ ደንግጦ እንዲህ ሲል ሳታውቅ ነው በማድረግ ነው እንጂ አውቀህ ቢሆን ኑሮ ከዚህ የበለጠ መከራ ቅጣት ያገኝ ነበረ። አሁን ፈጥነው ውጣ አለው። ፈጥነው ውጣ። ደሙን እንዲህ እያንዠረዠረ ከጎኑ ወጣ። ከዚያ በኋላ ይላል ሰውየው እመቤታችን ቤተክርስቲያን እንደዚህ ሁኜ ቤተክርስቲያን ገብቼ እንደዚህ ቅጣት ደረሰብኝ እያልክ ለሰው ሁሉ እየዞርክ ተናገር ተብሎ እንደ ሴት የወር አበባ ፔሬድ እያየ ኖረ ተብሎ የተወጋው ጎኑን ነው። ግን እንደ ሴት ፔሬድ እያየ ደም እያፈሰሰ ኖረ ይላል። ይኸውልህ በእንተ አቃቤ ቤተክርስቲያን ዘሐዞ ትክቶ ይኸው ከነ ማስረጃው ነው የሚለው። ስለደረሰበት ቤተክርስቲያን ጠባቂ ነው የሚለው እርሱ ራሱ። ትክቶ ማለት በግዕዝ ቃል የወር አበባ ነው። ታምረ ማርያም። አዎ ታምረ ማርያም። ይኸው አሳታሚው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት ታተመ። ቤተክርስቲያኒቱ እኮ አንዳንዴ እንደ ኢሉሚናቲም ይቃጣታል። ጾታው ያልተቀየረለት ሰውዬ ፔሬድ አይ የምትል ከሆነ ይሄ ሰውዬ ምን እንዴት ፔሬድ ላይ ቻለ? የኢሉሚናቲ አስተምሮ ካልሆነ በስተቀር እንዲሁ ሰዎች እንዲገረሙ ተግባባል። የሚደረገው ምንድን ነው? ታምረ ማርያም ላይ የሚነበበው ምንድን ነው? ስለ ማን ነው? ማን የምትባል ክርስቶስ ሳምራ የሚነገረው ምንድን ነው? ስለ አርሴማ የሚነገረው ምንድን ነው? ሰው ቆም ብሎ አያነብ አያነብም ብለው ስለሚያስቡ ወንዱ ፔሬድ አየ ተብሎ ታምረ ማርያም ላይ በስነ ስርዓት ተቀምጧል። ወንድ ፔሬድ አይቷል። በህልሙ ሴት ያየ የተገናኘ መስሎ ዘሩ ፈሷል። ቤተክርስቲያን ሊከፍት ሲል መልአክ በጦር ወጋውና ከዛ በኋላ እንደው በህልም ስለሆነ ነው እንጂ በሆነ ቢሆን ኖሮ ከዚህ የበለጠ ይሆንብሃል አለ። ከዛ በኋላ ደሙን እያንጀቀጀቀ ወጣ። እድሜ ልኩን ፔሬድ እያየ ኖረ የሚል ነገር ነው ያለ። ይሄ ነገር እንዳንድ የኦርቶዶክስ ወንድም ምንድን ነው የሚሰማችሁ? እንደ ኦርቶዶክስ እህት ምንድን ነው የሚሰማችሁ? ስለ ተረት አቁመናል፣ ስለ ታምረ ማርያም አላቆማችሁም። ለምን ተዋሻለህ? እቺ ማታለያ መንገድ ነው፣ ማምለጫ መንገድ ሳይሆን ይሄንን መልስልኝ ነው የኔ ጥያቄ። ዋይ ለምን ተጻፈ? ካልሆነ እያየ ነው ቀደ ጣለው። ይሄ የአሪዮስ ትምህርት እንጂ የክርስትና ትምህርት ሊሆን አይችልም። ወንጌል ስለ ክርስቶስ እንጂ ስለ ማንም አልሰበኩ። ወንጌላውያን ብሉይ ኪዳን ስለ እሱ ትንቢት ነበር የሚናገሩ ስለ ክርስቶስ። አዲስ ኪዳን በሙሉ ስለ ክርስቶስ ነው የሚያወራው። የክርስቶስን አዳኝነት፣ የክርስቶስን መንገድነት፣ የክርስቶስን እውነት፣ የክርስቶስን አስታራቂነት፣ የክርስቶስን ጠበቃነት፣ የክርስቶስን መሐሪነት፣ በሱ ቁስል እኛ ተፈወስን ይላል። ይሄ ነው ያለው።
ከዚህ ውጭ የምታወሩት ነገር ሁላ ከንቱ ነው፣ ከንቱ